ሰላም ሰላም እንዴት ናችሁ? እንደሰማሁት ከሆነ ዛሬ ወደ 11 ሰዓት ላይ ዋሽንግተን ዲሲ ተቃውሞ አለ። ኦርቶዶክስ ላይ እየተፈጸመ ባለው ነገር ሰው ከሚቃወሙ ሰዎች አንዷ ነኝ። ምክንያቱም የሃይማኖትን እኩልነት ከሚደግፉ ሰዎች አንደኛዋ ነኝ። መንግስት ሃይማኖት ውስጥ ጣልቃ ይግባ። ዛሬ ኦርቶዶክስ ውስጥ ከገባ ነገ ጴንጤ ውስጥ ተነገ ወዲያ ሙስሊም ውስጥ የማይገባበት ምንም ምክንያት የለውም ከሚሉት ወገን ነኝ ማለት ነው። ሶ ዌል የለበስኩትኝ እንደምታዩት ጥቁር ነው፣ ግን ምን እንደሚለበስ በእርግጥ አላወኩም። ኤኒዌይ ዝም ብዬ ነጠላ ይዛለሁ፣ ነጠላ ከሆነ የሚለበሰው እና ዲሲ እንገናኝ እና እንቃወም ማለት እንደግፋቸው። ኦርቶዶክሶችን ያሉበትን ችግር እኛንም ይመለከተናል እንበል እላለሁኝ። ዋሽንግተን ዲሲ 11 ሰዓት ላይ እንገናኝ ባይ። እና እዛ ደግሞ ሲሄድ ምን እንደ ተቃውሟችሁ ምን አይነት እንደሆነ አሳያችኋለሁ።